ትናንሽ 4 ልጆች ዱር በመመርመር ላይ ነበሩ። በዛፍ ቀዳዳ ውስጥ ባለው የውሃ ገንዳ ውስጥ የሚበራ እንቁላል ባገኙ ጊዜ እንቁላሉን ከውሃው ሲያወጡት ብሩህ ብርሃኑ በድንገት ጠፋ። ከልጆቹ አንድ አያት ሰው ስለ ጨረቃ በሙሉ ሲነሳ በዛፍ ቀዳዳዎች ውስጥ የሚታይና ጊዜን የሚበላ ሰውነት ያለው ምንም ተመሳሳይ ስለሆነ ተረት እንደተነገረው አስታወሰ። ልጆቹም ይፈርብንቆት ይችላል ብለው ገምተዋል። የሲያዳች ወንዶቹ ልጆች ላይ ሲወጡ ጀመር። አንዲት ብቻዋን የነበረችው ልጃገረድ ቺሃ ፋይን የፀጉሯ ክሊፕ ጠፍቶ መሆኑን ተገነዘበች። ብቻዋን ወደ ዛፉ ቀዳዳ ተመለሰች። እንዲፈልገው በድንገት መሬቱ በከባድ መናወጥ ጀመረ። ቺሃ ፋይን ወደ ኋላ ተመለሰች እና ተደነቀች። አዲስ የሚበራ እንቁላል በውሃ ውስጥ መታየት ጀመረ። ዋሻው በየሰዓቱ ለንደም ፋይን ከፍጥነት ተንቀሳቀሰች እና ሁሉም ነገር ከመወደቁ በፊት ተወጣች። ነገር ግን ከውጭ ሲወጣ ወዳጆቿ ተከስተው ተጠፉ። በመሬት ላይ የተበረደደ የእንቁላል ቅርፊት ብቻ ነበር። ቺላ ፋይን በውጭ ምን እንደተከሰተ አላወቀችም። እንዲሁ ብቻዋን ዱር ተጓዝታ መሸት ድረስ አሳለፈች። በዚህ ጊዜ በሚዛመዱ ወገኖች እና ፖሊስ ላይ የአፍያ ሕፃናት ተጠፍተዋል የሚል ዜና ተሰማ። ወላጆችና ፖሊስ ይፍለገብ አቋቁሙና ዱሩን መመርመር ጀመሩ። አስቀድሞ ቺሃ ፋይን ድንገት የማገር ሁኔታ ውስጥ ተገኝታ ተመለሰች። ከምትነሳ በኋላ ለፖሊስ ሁሉ ነገር ትናገራለች። ስለ የሚበሩ እንቁላሎች መቆፈር ታሪኩ የሕፃን ልቦና ተረት እንደሚመስል ታየ። እውነትነቷን ለማረጋገጥ ቺሃ ፋይን ሁሉም ወደ ዛፉ ቀዳዳ ያለውን ቦታ መራች። ግን ከቃው ሌሊት በኋላ ሁሉም ቦታ ተለዋዋጭ ተሆኖ ተገኘ። የተጠፉት ልጆች ወላጆች ቁጥጥር ጀመሩ እና ቺሃ ፋይን ይዘትን ይከሰሱት ጀመሩ። በዚሁ ጊዜ አንድ ፖሊስ ከባሪ መጥሪያ የዌድ ፋክቲንግ አካል በዋይባዲያን ማይል ርቀት ባለ ባህር ዳርቻ ተገኘ ተባለ። በተሳተፈበት አሸዋ ውስጥ ተቀብሯል። የሞቱ እውነተኛ ምክንያት የአስማ ጥቃት ነበር። ይህም የሶስቱ ልጆች ወላጆችን ደነገጠ። ልጆቻቸው በዚያ ጊዜ ሞትን ሊኖራቸው ይችላል ብለው መረዳት ተገዛቸው። ሌላ ልጅ የነበረው ወላጆቹ የልጃቸውን ልብስ በመንገዳቸው መከፈቻ ፊት ተገኘ። ማንም በሌሊት ያደረገው ተገልጧል። ፖሊስ ይህን እንደ ስርዓት ጉዳይ መመደብ ጀመረ። ከቺሃ ፋይን ተናገሩት እውነት ከሆነ እና ወንዶቹ ልጆች እርሷ ብቻ በሲያዳች ደቂቃ እንዳተሰናከሉ ቢሆን ወደ ግልጽ በሆነ ሁኔታ በዋይባዲያን ማይል ርቀት ያለው ባህር ዳርቻ ሊታይ ቻለ። ፖሊስ ተደንቀው ተቆሙ። ቺሃ ፋይን ከባድ የዕለት ጥሪ አለባት። አንድ ቀን በቤቷ መከፈቻ ፊት ያሉት ጡጦች ተንቀሳቅሰው ተገኙ። ይህ እርሷና ሳንግማይ ብቻ የሚያውቁት ምልክት ነበር። ቺሃ ፋይን ወዲያውኑ ሳንግማይን ተመለሰ ብላ መረዳቷ ተከተለች እና ወደ ከተማ ኋላ ያለው ዱር ገባች። ወጣት በመሆኑ 30 ዓመት የሚመስል የወንድ ሰው ተገለጠ። በቀስታ ወደ እርሶ ተጠጋ። ባልነቱን ቀስቶ እንደ ሳንግማይ መሆኑ አስተዋለ። ፋይን ጮኸች እና ከተራራው ሮጠች። በደረሰች ሰዓት ከእርሷ እንግዲኛ አባት ተገናኘች እና ፖሊስ ተደወለ። ከተደረገው ፍለጋ በኋላ የእርሷ የገለጠችው ወንድ አልተገኘም። በጊዜያዊ አስተናጋጅ ቦታው ውስጥ ብዙ ምልክቶች ያሉት ብዙ ደብተር ተገኘ። ፖሊስ ይህን ሁሉ እንዳዛማጅ ጽሑፍ ተቆጥሮ ተደርጓል። ግን ቺሃ ፋይን በቅን እንዲሁ እንደ ሳንግማይን የሚጠቀሙትን ምልክት በፍጥነት አውቃ በደብ እስካሁን ቪዲዮን ከጨረስችሁ ላይክና ኮፒ ሊንክ አርጉ። አመስግናለሁ። ፓርቶን ተከታተሉ።